ቀለበት አዘጋጅቼ እንትን ፕሮፖዝ ማድረግ አለብኝ። እንዴት ነው በዚህኛው ነው ሰልድ? ኧረ እዚህ በጣም የማመሰግነው። እሺ ሰላም፣ እንዴት ናችሁ? ማሪና እባላለሁ። ዛሬ በስፒድ ዴት ላይ ተጋብዣለሁ። ማን እንደሚያማለኝ አብረን የምናይ ይሆናል። ሰላም እንዴት ነሽ? ቤት እባላለሁ። ማሪና ማን? ማሪና አልሰማኝም። ማሪና ማሪና። እሺ ቤት ማለት ቢኒፍሩት ነው። ገብቶሻል? ቤት ማለት ቢኒፍሩት። እንዴት ነሽ? ሰላም ነው? ተምሮ ስራ ተማሪ ነው። ስንተኛ ክፍል ተማሪ ነው? 12 ዘንድሮ 12 ነሽ? ዘንድሮ 12 ነሽ? አይ ተፈትኛለሁ። ተፈትነሻል? እና ውጤት እየጠበቅሽ ነው? እና እንዴት ነበር ፈተና ምናምን? ስላወቅሽ ደግሞ ደስ ብሎኛል። ቆንጆዬ ነሽ። አመሰግናለሁ። አምረንሽ በጣም የምር ካምንሽ በላይ እንዲሁ በቀላሉ ሊገልጽሻል። ካምንሽ በላይ በጣም ቆንጆ ነሽ። በእናትሽ ነው በአባትሽ የወጣሽው? እንደዚህ በአባቴ በአባትሽ እናትሽ ይጓረች ቆንጆች ግን ሙሉ ለሙሉ በአባትሽ የወጣሽው? ደስ ይላል። የአባትሽ ማንነት ይዘሽ ነው የወጣሽው? የአባትሽ ማንነት ነው ይዘሽ የወጣሽው? ጥሩ ነው። እና በህይወትሽ ምን ያስደስትሻል? ዳንስ ያስደስተኛል። ዳንስ ትወጃለሽ? እንዳልደንስሽ ደግሞ ዳንስ አልችልም። ዘፈን አልችልም። ትፈልኛል? ራፕ ማድረግ ነው እንጂ ኮና ጊዜ አይኖርም እንጂ ሌላ ጊዜ ራፕ ማድረግልሽ ደስ ይለኛል። እና በቅርቡ ሽማግሌ ልጅ ነው ይመስላል። አቁ ፈቃደኛ ከሆንሽ ነገ ዛሬ ሳይል ዛሬ ነው ልላክና በሚቀጥለው ሳምንት እንጋባ። ምን ይመስላል? እርግጠኛ ነሽ? በቃ ሻይ ችግር የለውም። በአንድ አፍሽ ብለሻል። ደግሞ እንዳያሳስብሽ ለወደፊት የራስን የሚያኖር ንብረት አለ። አገር ቤት 5 ጥማድ መሬት አለ። እንደየ አስፈላጊ ነው። ከዛ ደግሞ 3 በሬ ያለን፣ ከዛ 2 ዶሮ ደግሞ በቀን 2 ሊትር ከዛ ደግሞ ታክሲ ምናምን አትጠቀምም። በላምበርጊኒ ምናምን ትይዙ ደግሞ አዲስ አበባ 3 ትልልቅ አክሲዮን አለውበት ምናምን እዛ ሁላ ችግር የለም። እና በቃ ፈቃደኛ ከሆንሽ ዛሬ ነው ካለው ቤተሰብ ተናገሪ። ስላገኘሽና ስለታወቅሽ ደግሞ በድጋሚ በጣም ነው የማመሰግነው። እና ሻንቻ ወዲያ እኔ ደግሞ ወሬ ያለቀብኝ ላፍላፍ ያንሳስ። ኧረ ምን ነው እየጨረስኩ ሳንጨርስ በደንብ ሳንተዋወቅ ሳንጨርስ በእሱ በቃ እንድትመርጥሽ ሰላም ከምትቻለው አመሰግናለሁ። ጓደኛዬ እስክትመጣ ብቻዬን ከምቀመጥ ብዬ ነው። ይሻላል። ይገርምሻል፣ እዛ ጋር ቁጭ ብዬ ነበር ብቻዬን እና አስጠላኝ። ብቻዬን ቁጭ ብዬ የሆነ ነገር አትጠቀሚም እንዴ? ይታዘዝ፣ የሆነ ነገር ተዘጋጅ። ለነገሩ ይቅርብሽ። እዚህ ቤት ወተት አላምጣልኝ መሰልሽ? በጾም በጣም እኮ የሚገርም በጾም ወተት አላምጣልኝ። ምን አዘካውን አትይም እንዴ? ወተት አዝዤ እኮ ነው። በጣም ያናደዱኝ ታውቂያለሽ። እኔ ሁለተኛ እዚህ አልመጣም። በጣም የሚገርም እና ይገርምሻል፣ ጓደኛዬ ጋር እንተዋወቅን እዚህ ካፌ ቀጠረኝ። እዚህ ላግኘት ብላ ቀጠረችኝ። በፌስቡክ ነበር የምንተዋወቀው እና የሆነ ነገሯ ግን አንቺን ይመስላል። እና ደግሞ ስመጣ ያየሁት ሰው ብቻሽን አንቺን ነው።
አንቺ ሳትሆኝ አትቀሪ። የሆነ ነገራችሁ ነው ይመሳሰላል። ስለማላውቃት ነው እንጂ የሆነ ነገራችሁ ነው ይመሳሰላል። እንደዚህ ግን ሰርፕራይዝ ታደርጊያለሽ ብዬ አላሰብኩም ነበር። ደግሞ ፌስቡክ ላይ ካየሁሽ በላይ በአካል ቆንጆ ነሽ። እኔ አይደለሁኝም። እኔ ስለመረጥሽ በጣም ነው ደስ ያለኝ እና አሁን የኔ ሆነሽ አይደል ብዙ ነገር ነው የማሳይሽ፣ አስጎበኝሻለሁ ምናምን ድምፃዊም ስለሆንኩ ዘፍንልሻለሁ። አሁን ትፈልጊ? በጣም ነው የማንጎራው። ምን ልትፈልጊ? የፈለኩትን እኔ ቤት ብዘፍንልሽ ደስ ይለኛል። እንዳይጠፋብሽ ብዬ እኮ ነው። እኔ ደግሞ አንዴ ከዘፈንኩ በጣም ነው ስጥር ነው የማደርገው። ሰው እዚህ ታይተሽ ምናምን ዌተር ነው ቀስቅሶ የሚያስወጣሽ። ቤት ይሻል ወይ ፐርፎርም አደርግልሻለሁ እዛ ክለብ ምናምን ሄደን አድናቂዎች ፊት ምናምን ፐርፎርም አደርግልሻለሁ። ይሻል ምን ታስቢያለሽ? እንሂድ እንዴ? አልጨረስኩም። ቆየም እንዴ? በአንዴ ተስማማሽ? አልተስማማም። ተስማማሽ? ስለዚህ ፕሮፖዝ ማድረግ ሊጠበቅብኝ ነው ማለት ነው። ይገርምሻል፣ እዚህ አገኝሻለሁ ብዬ አላሰብኩም፣ ግን ቀለበት አዘጋጅቼ የመጣሁት ፕሮፖዝ ማድረግ አለብኝ። እንዴት ነው? በዚህኛው ነው መሰለኝ። ኧረ እዚህኛው በጣም ነው የማመሰግነው። መቼ እናድርገው የጫጉላ ሽርሽራችን? ቆይ እንጂ ስራ መሰለኝ ያዝኩት። ላይፍ እንዴት ይዞሻል? ደስ ይላልም ደስ አይልም። ደስ ይላልም ደስ አይልም ማለት እስኪ ደስ የማይለውን ነገር ነገር ብቸኝነቱ ደስ አይልም አውቃለሁ። እኔም እኮ ይሄን እኮ ነው ታውቂያለሽ። ብቸኝነቱን እኮ ነው ልጋራሽ አልኩት። ከዚህ ብቸኝነት ላውጣሽ ሲል ታዲያ ምናልባት ተስፋ አለ። ጠዋት በቃ ሻማ ማስገባት ነው ማለት ጠዋት። እሺ ማለት ተስፋ ነው። በቃ ዛሬ ምንም እንቅልፍ አይወስደኝም አንቺን ሳስብ ነው ማለት ነው። ዛሬ ሁሉ ይሰምራል ማለት ነው። ምናልባት ጸሎቴ ሰምሮ ስለቴን የማስገባበት ጊዜ የደረሰ ይመስለኛል። ይቻላል እንዴ? አለቀ እንዴ? በቃ ደግሞ አልቋል። በቃ እኛ ራሳችን ጀምረን አይሻልም ማሪያ? ቁጥር 1 ይቅርታ ግን ታይፕ አይደለም። እሺ ኩሽን ይቅርታ ታይፕ አይደለም ማለቴ ያው ደስ የሚል ነገር አለው አልክድም፣ ግን ያው ነው ማይ ታይፕ። እሺ ቁጥር 2 ያው ፈኒ ነህ፣ ግን ድሬድ አሞን ታይፕ አይደለም። ሶ ቁጥር 3 ቁጥር 3 ደስ የሚል ጸባያት፣ ደስ የሚል ቆንጆ ነው። ስለዚህ ቁጥር 3 መርጫ አሸንፏል። እሺ አሸንፊያለሁ። በጣም ደስ ብሎኛል። ስለዚህ በቃ ልጃት ሜሊ ነው።